ኦኬ ስለዚህ አፕላይድ ጄኤስ ፕራክቲካል ሴሽን የሚያተኩረው የመጀመሪያው ቻፕተር ወርኪንግ ዊዝ ኤግዚስቲንግ ላየር የሚል ጉዳይ ላይ ነው የሚሆነው። ስለዚህ እዚህ ላይ የምታዩት ነገር ምንድን ነው? ፕሮጀክሽን ትራንስፎርሜሽን ማለት ምን ማለት ነው? እንዴት ነው አንድን ዳታ ከአንዱ ኮኦርዲኔት ሲስተም ወደ ሌላኛው ኮኦርዲኔት ሲስተም የምንቀይረው? መቀየር ስለምን አስፈለገ የሚል ጉዳይ ታያላችሁ። ጀስት ፌቸር ሰሌክሽን፣ ፌቸር ኤክስትራክሽን የሚል ሁለተኛ ሴሽን አለ። ለምሳሌ ብዙ ዳታ ኑሮን ከዛ ዳታ የሆነ ያክሉ ሴክሽኑን ወይም ደግሞ በሆነ ያክል ክራይቴሪያ ያን ዲፋይን በተደረገ ክራይቴሪያ ሊያሟላ የሚችለውን ዳታ ኤክስትራክት ማድረግ ቢጠበቅብን ወይም ደግሞ ሰሌክት ማድረግ ወይም ኤክስትራክት ማድረግ ቢጠበቅብን እሱን እንዴት እንሰራለን የሚል ኢሹ አለ። ሶስተኛ ሌብሊንግን ፌቸርስ፣ ፌቸሮችን ሌብል ማድረግ እንዴት ነው? በስማቸው፣ በኤሪያቸው፣ በፖፑሌሽን ዴንሲቲ፣ በተለያየ ዲፔንዲንግ ኦን ባለን አትሪቢዩት መረጃ ሌብል ማድረግ እና አንዱን ከሌላው በቀላሉ መለየት የሚቻልበትን ሁኔታ መፍጠር፣ ለያን ፌቸሮችን ሲምቦላይዝ ማድረግ ዲፔንዲንግ ኦን አስፈላጊነቱ እሱን ማድረግ እና መጨረሻ ላይ ላይአውት መስራት የሚል ኤክሰርሳይሶች ይኖራሉ ማለት ነው። ቻፕተር 1 የሚያተኩረው እዚህ ላይ ነው። ስለዚህ እንደ ዓላማ አንደኛ ጀስት አንደርስታንድ ዘ ኮንሰፕት ኦፍ ኮኦርዲኔት ሲስተም ዋት ኢት ኢዝ ኤንድ ፕሮጀክሽን ምን ማለት ነው፣ ኮኦርዲኔት ሲስተም ምንድን ነው፣ ፕሮጀክሽን ምንድን ነው የሚለውን ማወቅ ይጠበቅባቸዋል። ዓላማው እሱን ነው። እሱን ማወቅ መረዳት አስፈላጊ ነው። በመገኘቱ ነው የፕራክቲካል ሴሽን ያስፈለገው። ሁለተኛ ጀስት ሪፕሮጀክት ዴታ ላየር ፎር ስፓሻል አላይመንት ፐርፐዝ፣ እንግዲህ ሽፍቲንግ እንዳይኖር እና ኤግዛክትሊ ያለን ዳታ መሬት ላይ ፊት እንዲያደርግ ፕሮጀክት ማድረግ ከአንደኛው ኮኦርዲኔት ሲስተም ወደ ምንፈልገው ኮኦርዲኔት ሪፈረንስ ሲስተም መቀየር አስፈላጊ ሆኖ በመገኘቱ እሱን ማወቅ ስለሚጠበቅብን ነው። ሶስተኛ ጀስት አፕላይ ሌብል ፌቸሮችን ሌብል ማድረግ እና አንደኛውን ከሌላኛው ኢዝሊ መለየት እንድንችል ማድረግ አስፈላጊ ሆኖ በመገኘቱ ነው። የአራተኛው እና ሌላኛው ጉዳይ ጀስት ፌቸሮችን ሲምቦላይዝ ማድረግ ዩዚንግ ዲፍረንት ሞዳሊቲስ፣ የተለያዩ መንገዶች ይኖራሉ፣ ስልቶች ይኖራሉ። ያን በመጠቀም ሲምቦላይዝ ማድረግ እና መጨረሻ ላይ የመጣን ሪዛልት ጀስት ፖርትራይ ኢን ዘ ፎርም ኦፍ ማፕ ያን ማድረግ ነው፣ ወይም ደግሞ ላይአውት ፕሪፔር ማድረግ። ስለዚህ የምትጠቀሙት ሶፍትዌር አለ፣ ዳታ አለ። ለእኛ ፕራክቲካል ኤክሰርሳይዝ የምትጠቀሙት አርክማፕ ነው። ግን ኢዝ ኖት ዘ ኦንሊ ሶፍትዌር ዛት ዩ ካን ዩዝ ቱ አናላይዝ ዳታ ቴሩ ሎኬሽን። አሁን ይህ አርክማፕ የምንለው ብቸኛ ሶፍትዌር እንዳልሆነ ማወቅ አለባችሁ። ለምሳሌ አርክጂኤስ ፕሮ መጠቀም ትችላላችሁ፣ ኪውጂኤስ መጠቀም ትችላላችሁ፣ ኢኤንቪ መጠቀም ትችላላችሁ። ሌላም ምንድነው ስፓሻል ዳታ ቤዝድ አናላይሲስ ለመስራት የሚያስችሉ ፕሮግራሞች አሉ፣ እነሱ መጠቀም ይቻላል። ፎር this practical session will use a software called ArcGIS, particularly ArcMap እንጠቀማለን። የምትጠቀሙት ሳምፕል ዳታ ጀስት አድሚኒስትሬቲቭ ባውንደሪ ሼፕ ፋይል ኦፍ ኢትዮጵያ ምንድነው ሪጅን ሌቭል፣ ዞን ሌቭል አንድ ወረዳ ሌቭል ሼፕ ፋይል ኦፍ ኢትዮጵያ እንጠቀማለን። ሮድ ሪቨር ሼፕ ፋይል እንጠቀማለን። ኤንድ አትሪቢዩት ዴታ አዲሽናል ዲስክሪፕሽን ኦፍ ጀስት አድሚኒስትሬቲቭ ባውንደሪ ኦፍ ኢትዮጵያ ኤንድ ሮድ ሪቨር ሼፕ ፋይል፣ እነዚህን ተጨማሪ ማብራሪያዎችን እንጠቀማቸዋለን ማለት ነው። ሶ ወደ ገደለው ጉዳይ ስንመጣ ጀስት አንደርስታንዲንግ ዘ ኢሹ ኦፍ ፕሮጀክሽን ኤንድ ኮኦርዲኔት ሲስተም አይ ቲንክ ዩ ናው ኢት ኢን ዲቴል ዋት ኮኦርዲኔት ሲስተም ኢዝ ኤንድ ፕሮጀክሽን ኢዝ። ፕሮጀክሽን ምንድነው፣ ኮኦርዲኔት ሲስተም ምንድነው ታውቁታላችሁ። አይ ቲንክ ኢንትሮዳክሽን ቱ ጂአይኤስ ላይ ወስዳችኋል። ካርቶግራፊ ኤንድ ማፕ ሪዲንግ ላይ ወስዳችኋል። ይህ ምንድነው ሰርቫይንግ ፎቶግራፈርስ ላይ ወስዳችኋል። ሶ ኢት ኢዝ ኖት ኤኒ ኮንሰፕት ፎር ዩ። ዘ ኢሹ ኦፍ ፕሮጀክሽን ኤንድ ኮኦርዲኔት ሲስተም አዲስ ጉዳይ አይደለም ለእናንተ እና ታውቁታላችሁ። ስለዚህ ኮኦርዲኔት ሲስተም ማለት ጀስት ሲስተም ኦፍ ኦርደር ፔር ኦፍ ነምበርስ፣ እንግዲህ ኦርደር ፔር የሆነ የቁጥሮች ስርዓት ነው። which provides the location information of reality on earth፣ የነገሮችን መሬት ላይ መገኛ የሚነግረን የቁጥሮች ስርዓት ኮኦርዲኔት ሲስተም እንለዋለን። this coordinate system can be
ካታጎራይዝድ ኢንቱ ቱ ብሮድ ካታጎሪስ በሁለት ሰፊ ሁለት ጎራዎች ይከፈላል። አንደኛው ፕሮጀክትድ ኮኦርዲኔት ሲስተም just pair of order numbers which provides the location information of realities with metric unit በማፕ ዩኒት ወይም በሜትሪክ ዩኒት የሚነግረን የቁጥሮች ስርዓት እንለዋለን ፕሮጀክትድ ኮኦርዲኔት ሲስተም እንለዋለን። ሁለተኛው ጎራ ጂኦግራፊክ ኮኦርዲኔት ሲስተም የምንለው ነው። just pair of numbers which provides the location information in terms of just latitude, longitude, measurement or degree minute second ያ ልኬታ እንለዋለን ጂኦግራፊክ ኮኦርዲኔት ሲስተም እንለዋለን። ወደ ፕሮጀክሽን ስንመጣ it is mathematical model or a mathematical algorithm which helps us to convert 3D to 2D flat map 3D ሰርፌስን ወደ 2D flat map የምንቀይርበት ሜትድ ማትማቲካል ፎርሙላ ማትማቲካል አልጎሪዝም እንለዋለን። ፕሮጀክሽን እንለዋለን። እንግዲህ በተለያየ መንገድ ፕሮጀክሽን መክፈል ይቻላል። ለምሳሌ ቤዝድ ኦን ዲቨሎፔብል ሰርፌስ ለማልማት የተጠቀምነውን ማትማቲካል ሰርፌስ ታሳቢ በማድረግ ለምሳሌ ምን ብላችሁ ልትከፍሉ ትችላላችሁ? ሲሊንደሪካል ፕሮጀክሽን፣ ኮኒካል ፕሮጀክሽን፣ አዘሙታል ፕሮጀክሽን እያለ የከፋፈል ነው። በተለያየ መንገድ ካርቶግራፊ የሚባል ኮርስ ላይ እንደወሰዳችሁት ኮመን ታይፕስ ኦፍ ኮኦርዲኔት ሲስተም ለምሳሌ ጂኦግራፊክ ኮኦርዲኔት ሲስተም ላይክ ወርልድ ጂኦዴቲክ ሲስተም 1984 ፕሮጀክትድ ኮኦርዲኔት ሲስተም ኬም ፕሮጀክትድ ይህንን ልናነሳ እንችላለን። ለምንድን ነው የዚህም ጉዳይ እንዲሁ ያለ አንገብጋቢ የሆነ ከተባለው ቢኮዝ ኢንኮሬክት የሆነ ትክክለኛ የሆነ ፕሮጀክሽን ባለመኖሩ ምን ይመጣል? ሚስ አላይመንት ኦፍ ዳታ በትክክል ማረፍ ያለበት ቦታ ላይ ላያርፍልን ይችላል። so we need to consider its coordinate system as well as projection generally coordinate reference system እሱን ማወቅ እና በዛ ደረጃ በሚፈለገው ማድረግ አስፈላጊ ሆኖ በመገኘቱ ነው ብለን እንላለን። so how can we check their projection in ArcGIS? we have data. Someone may ask us to check the coordinate reference system of the data what we have. coordinate reference system ምንድን ነው ብሎ ሊጠይቃችሁ ይችላል። በዛ ሰዓት ምንድን ነው ማድረግ የሚጠበቅባችሁ? just you have to load your data ወደ አርክ ማፓችሁ ሎድ ታደርጉታላችሁ። then right click on the layer the data what you have added ፕሮፐርቲውን ተከፍቱታላችሁ። then you can go to source then you can check its spatial reference surface spatial reference ቼክ ማድረግ ትችላላችሁ። ለምሳሌ ምንድነው ጂኦግራፊክ ኮኦርዲኔት ሲስተም ወርልድ ጂኦዴቲክ ሲስተም 1984 ሊሆን ይችላል። ኦር ወርልድ ጂኦዴቲክ ሲስተም 1984 ዩቲኤም ዞን 37 ኖርዝ ፕሮጀክትድ ኮኦርዲኔት ሲስተም ብሎ ሊሰጣችሁ ይችላል። ሶ ይህንን ካረጋገጥን በኋላ you are expected to have consistent projection across all layer what you have እንግዲህ ሁሉም በትክክል እንዲያርፍላችሁ ወይም ደግሞ ማረፍ የሚገባው ቦታ ላይ እንዲያርፍ ያላችሁን ላየር በሙሉ ተመሳሳይ የሆነ ወይም ደግሞ ወደ የምትፈልጉት ኮኦርዲኔት ሪፈረንስ ሲስተም መቀየር አስፈላጊ ነው ማለት ነው። ስለዚህ እንዴት እንቀይራለን? how can we projecting ላይ we'll see in detail practically በሙሉ እናያለን። ስለዚህ ፕሮጀክት ለማድረግ just አርክቱር ቦክስ ላይ እንሄዳለን። ዳታ ማኔጅመንት ቱል፣ ፕሮጀክሽን፣ ትራንስፎርሜሽን፣ ፕሮጀክት ራስተር ብለን ኢንፑት ዳታችን እንሰጠዋለን። አውትፑት ሎኬሽኑን ስፔሲፋይ እናደርጋለን። ዜና አውትፑቱ ሊኖረው የሚችለውን ኮኦርዲኔት ሲስተም ዲፋይን እናደርግና አፍተር ኦል ኦኬ ስንለው አውቶማቲካሊ ከነበረው ወደ ምንፈልገው ኮኦርዲኔት ሪፈረንስ ሲስተም ምን ማድረግ ይቻላል? መቀየር ይቻላል ማለት ነው። መቀየር ይቻላል። ስለዚህ ከዚህ ነው የሚጀምረው የኛ ፕራክቲካል ሴሽን የሚጀምረው ከዚህ ነው። ምናልባት እንግዲህ ዳታችንን አድ ማድረግ ይጠበቅብናል። የመጀመሪያ ስራችን እንመጣና ዳታችን ያለበት ዳይሬክተሪ በትክክል ይነገረናል። ከዛ ዳይሬክተሪ ሄደን ዳታችንን ምን ማድረግ ይጠበቅብናል? ሎድ ማድረግ ይጠበቅብናል ማለት ነው። ሎካል ዲስክ ዲ ላይ ሄደን አካዳሚክ and okay INU ጂኦግራፊ
ፕራክቲካልስ ኦኬ ሳይሆን አካዳሚክ ብሎ ጀስት ኦኬ ስፔሻል ዳታ እዚህ ስፔሻል ዳታ ውስጥ የኛ አፕዴትድ የሆነውን እችን ነው የምንጠቀመው። እዚህ ላይ እችን ዳታ ምን እናደርጋለን? አፕዴትድ ዲስ ዋን ይችንን የምንፈልገውን ኢትዮ አድሚን 3 ወረዳ ሌብል የኢትዮጵያን አድሚኒስትሬቲቭ ሼፕ ፋይል የያዘ ዳታ ነው። ይህንን ሎድ እናደርጋለን ማለት ነው። በዚህ መልኩ ሎድ እንዳደረጋችሁት የመጀመሪያ ስራችሁ የሚሆነው ምንድነው የተባልነው? you are expected to check the projection and its coordinate reference system of the data what you have። ይህንን እንዴት አድርጋችሁ ታደርጋላችሁ የተባላችሁ ቀጥታ እዚህ ጋር ትመጣላችሁ። ራይት ክሊክ ዜን ፕሮፐርቲ ብላችሁ ሶርስ የምትለዋን ታፕ ክሊክ በማድረግ just you can see the coordinate reference system of the data what you have። ይሄ ነው አሁን እንደምታዩት ኮኦርዲኔት ሲስተሙ ምንድነው? ወርልድ ጂኦግራፊ ኮኦርዲኔት ሲስተም ወደ ጂኦዴት ሲስተም 1984 ይላል። እኛ ለምሳሌ ወደ ፕሮጀክተር መቀየር ካስፈለገ መቀየር ይኖርብናል ማለት ነው። ያ ለምን አስፈለገ ከተባለ ሚስ አላይመንት ኦፍ ዳታ ሪሙቭ just to avoid the problem of misalignment of data እሱንን ለማስወገድ ነው። ስለዚህ ኮኦርዲኔት ሲስተሙ ይሄ ነው ይለናል። ስለዚህ we are expected to convert this coordinate system to the projected one ወርልድ ጂኦዴት 1984 ጂኦቲኤም ዞን 37 ብለን እንላለን ማለት ነው። ስለዚህ እሱን ለማድረግ ቀጥታ ወደ ምን ነው የምትሄዱት? just projection and transformation is a good example of spatial data based activity. So to do this we need to have a geoprocessing tool ምን ያስፈልጋል? geoprocessing tool ያስፈልጋል። So to access such a tool we need to launch the box called ArcToolbox, the box where you found different geoprocessing tools እሱንን የምታገኙበትን ቦክስ ላውንች ማድረግ ይጠበቅባችኋል። ምናልባት እንዴት ላውንች እንደምታደርጉ ከዚህ በፊት አይታችኋል። ኦኬ እዚች ጋር በመምጣት ወይም ደግሞ ArcToolbox እዚች ጋር በመፈለግ ኦኬ ይችላል በቀጥታ በመንካት ArcToolboxን መክፈት ይቻላል። ከዚህ ውስጥ ዳታ ማኔጅመንት ቱልስ እንገባና ከዳታ ማኔጅመንት ቱል ፕሮጀክሽን ኤንድ ትራንስፎርሜሽን ትላለች። ከዛ በቀጥታ ዲፋይን ፕሮጀክሽን ፕሮጀክት ስትገቡ እዚህ ጋር ስትገቡ ኢንፑት ዳታችሁ ማን ነው? አሁን አድ ያደረጋችሁት ወረዳ ሌቭል አድሚኒስትሬቲቭ ሼፕ ፋይል ኦፍ ኢትዮጵያ ታስገቡለታላችሁ። ከዛ አውቶማቲካሊ ኢንፑት ኮኦርዲኔት ሲስተሙን ይሰጣችኋል። ኢንአክቲቭ ነው ቢኮዝ you can't just adjust such a thing መቀየር ስለማትችሉ ልቀይረው ብላችሁ ብትሉም አያስቀይራችሁ። ከዛ ከዚህ ትመጡና አውትፑት ዳታ ሴት ኦር ፊቸር ክላስ ይላችኋል። መቀመጥ ያለበትን ቦታ ስፔሲፋይ ታደርጋላችሁ። ለምሳሌ እዚህ ኤክሰርሳይዝ ላይ ፕሮጀክትድ ብለውና ዳብል ዲ ያለበትን አርጌ ብሌድ ዳብል ዲ ተመሳሳይ ስም ያላቸው አንድ ፎልደር ውስጥ እንደማይገቡ ባለፈው አውርተናል። እሱን እናደርጋለን። ከዛ አውትፑት ኮኦርዲኔት ሲስተሙን ስፔሲፋይ ታደርጉታላችሁ። ኮኦርዲኔት ሲስተም እንዳልኳችሁ ቅድም ሁለት ብሮድ ካታጎሪዎች አሉ። ጂኦግራፊክ ኮኦርዲኔት ሲስተም እንላቸው አሉ። ጀስት ፕሮግራም ምንድነው? ሲስተም ኦፍ ነምበር which provides the location information in terms of ላቲቲዩድ ሎንጊቲዩድ ሜዠርመንት ከሆነ ወይም ደግሞ ዲግሪ ሚኒት ሰከንድ ከሆነ ጂኦግራፊክ ኮኦርዲኔት ሲስተም እንለዋለን። whereas location information system of number which provides the location information of reality on earth in terms of metric map unit ከሆነ ፕሮጀክትድ ኮኦርዲኔት ሲስተም ነው። አሁን ወደ ፕሮጀክትድ ኮኦርዲኔት ሲስተም እንቀይረዋለን። ፕሮጀክትድ ኮኦርዲኔት ሲስተም ከሆነ you need to have ፕሮጀክሽን ያስፈልጋል። ያ ፕሮጀክሽን ብዙ ጊዜ የምንጠቀመው ዩቲኤም የሚባል ፕሮጀክሽን ነው። ዩቲኤም ፕሮጀክሽን የምትጠቀመው ከሆነ ምን ያስፈልጋችኋል ይላችኋል? reference ellipsoid. I think you know in detail what reference ellipsoid is. ዳታ ብላችሁ የተማራችሁት ማለት ነው። ስለዚህ ወርልድ ጂኦዴቲክ ሲስተም 1984 አት ግሎባል ዴታ ፎር ሆሪዞንታል ሜዠርመንት ትወስዳላችሁ።
ምክንያቱም የሪፈረንስ ሰርፌስ ሁለት አይነት ቨርቲካል ሪፈረንስ ሰርፌስ ምንለው አለ፣ ሆሪዞንታል ሪፈረንስ ሰርፌስ ምንለው አለ። ዋቴቨር ዘ ኬዝ ሎካል ኦር ግሎባል ሊሆን ይችላል ዲፔንዲንግ ኦን አሁን ወርጅ ጂኦዴት ሲስተም 1984 ወደ ሆሪዞንታል ኢሊፕሶይዳችን ነው ፎር ሆሪዞንታል ሜዠርመንት ብለን ግሎባል ዳታ ማችን ነው ብለን ዲፋይን እናደርጋለን ማለት ነው። ስለዚህ ፕሮጀክት ኤሪያችን ያለው ቱ ዘ ነርዘርን ሄሚስፌር ነው። እንደምታውቁት እኛ ያለነው ከምድር ወገብ በስተ ኖርዝ ሳይድ ስለሆነ ኖርዘርን ሄሚስፌር ከዛ የተወሰደ እንደሆነ ታስባላችሁ። ይህን ዩቲኤም ዞን የሚባለው ሲሊንደሪካል ፕሮጀክሽን 60 ዞኖች አሉት። ዓለምን ለ60 እኩል ዞኖች ነው የሚከፍለው። ስለዚህ ከ60 ዞኖች ውስጥ የኛ ፕሮጀክት ኤሪያ ፓርቲኩላርሊ ዘ ኬዝ ስተዲ ኤሪያ ኦፍ ኢትዮጵያ ኢዝ ሪሊ ሎኬትድ ኦን ዞን 37 ኖርዝ የምንልም ከዛ አንግል ነው ማለት ነው። እሱንን እያይዛችሁ ትሄዳላችሁ። ኖርዝ ይሄን አድርገን እንሄዳለን። ይሄን ካደረግን በላይ እዚህ መጠን ኦኬ፣ ከዛ እዚህ መጠን ኦኬ ስንለው አውቶማቲካሊ ከምንፈልገው ኮኦርዲኔት ሲስተም ወደ ካለው ኮኦርዲኔት ሲስተም ወደ ምንፈልገው ኮኦርዲኔት ሲስተም ላይ ወደዚህ መቀየር ይቻላል ማለት ነው። ይሄን ነው የሚለን። ስለዚህ ይህንን በማድረግ መቀየር ይቻላል ማለት ነው። እንደምታዩት ሲጨርስ በዚህ መልኩ ቴክ ያደርግላችኋል። ኦልሬዲ ዳታችሁ ከነበረው ኮኦርዲኔት ሲስተም ወደ የምትፈልጉት ኮኦርዲኔት ሲስተም ተቀይሮ ፕሮጀክት ዲዲ ብሎ መጣልኝ ማለት ነው። አሁን የሰራነው ስራ ምንድን ነው? ብላችሁ ከጠየቃችሁኝ እዚህ ፕሮፐርቲ ላይ ገብተን ሶርስ ብለን ኮኦርዲኔት ሪፈረንስ ሲስተሙ ጂኦግራፊክ ኮኦርዲኔት ሲስተም ወርልድ ጂኦዴት ሲስተም 1984 የነበረው ወይም ደግሞ በዲግሪ ልኬታ የነበረው ወደ ምን ተቀየረ ማለት ነው? ቀጥታ ወደ ፕሮጀክተር ኮኦርዲኔት ሲስተም እዚህ ጋር ፕሮፐርቲውን ብትከፍቱት ቀጥታ ወደ ምን ተቀየረ ማለት ነው? ወደ ፕሮጀክተር ኮኦርዲኔት ሲስተም ተቀይሮ ልኬታው ራሱ በምንድነው? ዩኒቱ በሜትሪክ ዩኒት ብሎ አመጣለን ማለት ነው። በዚህ መልኩ ከነበረው ኮኦርዲኔት ሪፈረንስ ሲስተም ወደ የምንፈልገው ኮኦርዲኔት ሪፈረንስ ሲስተም መቀየር ቻልን ማለት ነው። መቀየር ቻልን። ይሄ ነው የመጀመሪያው ስራ የሚለን ይሄ ነው። ነገር ግን አንዳንድ ጊዜ ጀስት ዳታው ምንም አይነት ኮኦርዲኔት ሲስተም የሌለው ሊኖር ይችላል። አሁን እዚህ ጋር let me show you kind of problem you may face when you practice such kind of practical sessions። እንደዚህ አይነት ስራ ስትሰሩ ሊገጥማችሁ የሚችል ችግር ምንድን ነው? ኮኦርዲኔት ሲስተም ቶታሊ የሌለው ሊሆን ይችላል። if the coordinate system is undefined the data what you have misses special reference system ከሌለው how can you define such a thing? ይሄ ባይኖረው let me clear እንበልና clear okay አናው ኮኦርዲኔት ሲስተም ይሆናል ማለት ነው። አሁን እዚህ ጋር መጥቼ ፕሮፐርቲውን ብከፍተው ናይዘር ጂኦግራፊክ ኖር ፕሮጀክትድ ይሆናል። ኮኦርዲኔት ሲስተሙ ጂኦግራፊክም አይደለም ፕሮጀክትድም አይደለም። ራዘር ምን ሆኗል? አንዲፋይን። እንደዚህ አይነት ኬዝ ቢገጥማችሁ እንደዚህ አይነት ኬዝ በሚገጥማችሁ ሰዓት you are expected to define it። እሱን ዲፋይን ማድረግ ይጠበቅባችኋል ማለት ነው። ስለዚህ ዲፋይን ለማድረግ if the data misses spatial coordinate reference system you can define it with the tool called define projection። ይችን በመጠቀም ዲፋይን ፕሮጀክሽን ቱል በመጠቀም እዚሁ ላይ እንዳለንን ዲፋይን ፕሮጀክሽን ቱል በመጠቀም ቀጥታ ምን ማድረግ ይቻላል? ወደ የምንፈልገውን ኮኦርዲኔት ሪፈረንስ ሲስተም ዲፋይን አድርገንለት መውጣት ይቻላል። ላይክ ዚስ ዋይ ማለት ነው። ፕሮጀክተር ኮኦርዲኔት ሲስተም ዩቲኤም አዚ ፕሮጀክሽን ወርልድ ጂኦዴት ሲስተም 1984 አዚ ግሎባል ኢሊፕሶይድ አዚ ግሎባል ሆሪዞንታል ዳተም ፕሮጀክት ኤሪያችን ቱ ዘ ኖርዘርን ሄሚስፌር ነው የሚገኘው ዞን 37 ኖርዝ ላይ ብለን በዚህ መልኩ ምን ማድረግ ይቻላል? we can define the coordinate reference system of the data what we have if that data misses its spatial reference ከሌለው በዚህ መልኩ ዲፋይን ማድረግ ይቻላል። ይሄን ለማለት ነው የተቀመጠው። ስለዚህ በዚህ መልኩ ዲፋይን ካደረግን what is next? labeling features. how can we label this feature? አሁን just እንደምታዩት ወረዳ ሌብል አድሚኒስትሬቲቭ ሼፕ ፋይል ኦፍ ኢትዮጵያ ነው። someone may ask you to label this feature with ወረዳ ኔም በወረዳ ኔም ሌብል ማድረግ ታዘዙ። how can you do such assignment? ይህን እንዴት ልትሰሩ ትችላላችሁ? የሁለት ሌላኛው ኤክሰርሳይዛችሁ
እሱን ለማድረግ ቀጥታ እዚህ ላይ ራይት ክሊክ አድርጋችሁ ሌብል የምትል አማራጭ አለች። ክሊክ ስታደርጉ ሌብል ያደርግላችኋል። በተአዘዛችሁት ጀስት አትሪቢዩት ዴታ ላይሆን ይችላል ወይም አትሪቢዩት ቫልዩ ላይሆን ይችላል ሌብል የሚሆነው። ለምሳሌ በወረዳ ስም አድርጉት ተብላችሁ በዞን ስም ሊያመጣላችሁ ይችላል። ወይም ደግሞ በዞን በወረዳ ወይም ደግሞ ከተባላችሁት ውጭ በሆነ አትሪቢዩት ቫልዩ ምን ሊያደርግላችሁ ይችላል? ሌብል ሊያደርግላችሁ ይችላል። ስለዚህ እሱን ለማድረግ እዚህ ጋር ፕሮፐርቲውን ተከፍቱና ሌብል የምትለዋን ታብ ተነኩና ይህንን አክቲቭ ማድረግ ይኖርባችኋል። ሌብል ፊቸሪንግ ስላየር የምትለዋን ሜትዱ ሁለት ሜትዶች አሉ። ሌብል ኦል ዘ ፊቸርስ ሴም ዋይ ዲፋይን ክላስ ኦፍ ፊቸር ኤንድ ሌብል ኢች ክላስ ዲፍረንትሊ ይላችኋል። የስ ሜክ ኢት ሌብል ኦል ፊቸርስ ዘ ሴም ዋይ በተመሳሳይ መንገድ ያደርግላችሁ። ግን ሌብል ፊልዱ ወይም ደግሞ አትሪቢዩት ፊልዱ ማን መሆን መቻል አለበት የሚላችሁ የሚል አማራጭ አለ። ሜክ ኢት ወረዳ ኔም ከሆነ ወረዳ ኔም፣ ዞን ኔም ከሆነ ዞን ኔም፣ ኤሪያ ከሆነ ኤሪያ፣ ሌላ ፊልድ ከሆነ ፖፑሌሽን ነምበር ከሆነ ፖፑሌሽን ነምበር፣ ቶታል ኤሪያ ከሆነ ቶታል ኤሪያ እንደተባላችሁት። ስለዚህ እኔ ለምሳሌ በአድሚን ስሪ ማለት ጀስት ወረዳ ኔም ማለት ነው። አድሚን ስሪ በሚል አድሚን ስሪ ኢኤን በሚል ሌብል አድርግልኝ። ይህን የቴክስት ሲምቦሉን ማቀየር ይችላላችሁ። ለምሳሌ ታይም ሮማን ፎንቱን ታደርጉትና ሳይዙን 12 አካባቢ ቦልድ ልታደርጉ ትችላላችሁ። አፕላይ ኦኬ ብላችሁ በዚህ መልኩ በወረዳ ስሙ እያንዳንዷን ሸፕ ፋይል እያንዳንዷን ቺን ፊቸር ወረዳ ስያሜዋን ያመጣልናል ማለት ነው። ወደምታውቁት አካባቢ ላምጣላችሁ። ለምሳሌ እኛ ወደምናውቀውና ወደምንረዳው አካባቢ እዚህ አካባቢ ለምሳሌ አዊ ዞን አካባቢ ያሉ ቦታዎች ናቸው። እዚህ አካባቢ ሪቲዝ ወንበራ፣ ቡለን፣ ዱምቢ ምናምን እያለ የሚገልጽልን ዱምቢ እነዚህ አሁን እኛ አካባቢ ያሉ ናቸው። ዳትሚ ሾው ይህንን በቀጥታ ሰሌክሽን እንባልና ሰሌክት ባይ አትሪቢዩት አድሚን ቱ እቺ እኩል ነው የጀነሪክ ቫልዩ አዊ ዞን እቺ ነው። አፕላይ ኦኬ ይሁት። አሁን እነዚህ አዊ ዞን ውስጥ ያሉ እንትኖች ናቸው። ፋግታ ለኮማ፣ ዳንግላ፣ ቻግኒ ምናምን እያለ እያንዳንዷን ወረዳ ምን ያመጣልናል ማለት ነው። ባዘዝነው አግባብ ሌብል አድርጎ ያመጣልናል። ሶ ዊ ካን ኢዚሊ ኤንድ ሲምፕሊ አይደንቲፋይ ዋን ፖሊጎን ፍሮም ዘ አዘር ስሩ ሌብል ማለት ነው። እሱን ነው እያለን ያለ። ስለዚህ እሱን ለማድረግ ራይት ክሊክ ኦን ሌብል ፊቸር ልክ እንደዚህ ዜን ኦፕን ሌብሊንግ ታብ ከፈት። ያን ቹዝ ፊልድ ኔም ሊሆን ይችላል፣ ፖፑሌሽን ሊሆን ይችላል። በተባላችሁት አትሪቢዩት ቫልዩ እሱን ታደርጋላችሁ። ዜን ዩ አር ኤክስፔክትድ ቱ ከስተማይዝ ፎንት ከለር ላይክ እንዳደረጉት ይኸው እንደዚህ እንዳደርገው። ስለዚህ መጣሁ ይህም ፕሮፐርቲውን ከፈቱ። በዚህ ከፈትኩት። ሁለተኛው ሌብል የምትለዋን ታብ ሌላ ቦታ ላይ ከሆነላችሁ እናንተ ሌብል የምትለዋን ታብ ትመርጣላችሁ። ይህን ይችን አክቲቭ ታደርጉት እና ከዚህ መጣችሁ ሌብሊንግ ፊልድ ምረጡለት ይላችኋል። እዚህ ጋር እንደምታዩት ጀስት ቹዝ ፊልዱን እዚህ ጋር ታስተካክላላችሁ። በምን ፊልድ ነው የሚለውን ነገር ተናግሩታላችሁ። ይህን ካደረጋችሁ በላይ ከስተማይዝ ፎንት ከለር ኤንድ ሳይዝ የዚህን ፊልድ ፎንቱን፣ ስታይሉን፣ ሳይዙን ምናምን ታደርጋላችሁ ማለት ነው። ይህን ካስተካከልን በኋላ ሌብል ክላስ ፎር መልቲፕል ፊልድ ከሆነ የተለያዩ መልቲፕል የሆኑ ፊልዶች መጠቀሙ ከሆነ ምን ብላችሁ ትሄዳላችሁ? ኤክስቴንሽንስ እዚህ ጋር ኤክስቴንሽንስ ብላችሁ ሁለት እና ከዛ በላይ የሆኑ ፊልዶችንም መጠቀም ትችላላችሁ። በዚህ መልኩ ካደረግን በላይ አፕላይ ኦኬ ስንለው ሌብል ማድረግ ይቻላል። ይሄ ነው ሁለተኛው የሰራነው ስራ ወይም ሌብሊንግ ፊቸር ማለት እሱ ነው። ከዚህ ቀጥለን ሲምቦሎጂ እንግዲህ የተለያየ ፊቸር እንዴት ሲምቦላይዝ ማድረግ ይቻላል። ለምሳሌ እንደምታዩት ወረዳ ስም ነው። ይህ በወረዳ የተደራጀ የአድሚኒስትሬሽን ፋይል ኦፍ ኢትዮጵያ ነው።
ለምሳሌ እናንተ በወረዳ በዞን ወይም ደግሞ በክልል ሲምቦላይዝ አድርጉት ልትባሉ ትችላላችሁ። ስለዚህ ልክ ተመሳሳይ ሂደት ነው የምትሄዱት። ያው ራይት ክሊክ ኦን ላይ ዜን ሲምቦሎጂ ቹዝ ስታይል መምረጥ ነው። እዚህ ጋር እንመጣለን። ፕሮፐርቲ እንከፍተዋለን። የዚህን ፈልጉትን ከዛ እዚህ ሲምቦሎጂ የምትል ታባለች። በቀጥታ ትመጣላችሁ። ሲንግል ፊቸር ነው ወይ ካታጎራይዝ ነው ወይ ኳንቲቲስ፣ የተለያዩ አማራጮች አሉ። በኳንቲቲ ውስጥ ለምሳሌ ግራጁዌትድ ከለር አለ፣ ግራጁዌትድ ሲምቦል አለ፣ ፕሮፖርሽናል ሲምቦል አለ፣ ዶት ዴንሲቲ። በእነዚህ ብዙ ጊዜ ለኳንቲቲቭ ዳታ ሪፕሬዘንትድ ባይ ኖ ጀስት ዳታ ብቻ ኖሜሪክ ቫልዩ ላላቸው ነው የምንጠቀመው። ያ ጀስት ካታጎራይዝ እናደርገውና ለካታጎሪካል ዳታ ለምሳሌ ወደ ምን ካታጎራይዝ ልታደርጉ ይችላላችሁ? ወደ ዞን፣ ወደ ክልል ካታጎራይዝ አድርገን ለምሳሌ እኛ ኔምቱ ማለት ዞን ሌብል ማለት ነው። ኢኤን ኔም 2 ይችን ብናረጋት ዞን ሌብል ማለት ነው። በዞን ሌብል አፕላይ ኦኬ ብንለው ለእያንዳንዱ ዞን ዴታ ዩኒክ የሆነ ከለር ይሰጠናል ማለት ነው። እንደምታዩት ይሄ አንድ ዞን ነው፣ ይሄ ሌላ ዞን ነው፣ ይሄ አንድ ሌላ ዞን ነው። ያኔ ለእያንዳንዱ ዞን ካታጎራይዝ አድርጎ ይሰጠናል። እኛ ነው ወደ ክልል ሌብል በክልል ደረጃ ካታጎራይዝ አድርጎ ልትሉ ትችላላችሁ። ኢኤን 1 አይ ቲንክ ኢኤን 1 አድሚን ኢኦን ዚስ ዋን አሁን 11 ወይም ምናምን አካባቢ ነው የሚሆኑት በክልል ውስጥ ያሉ በአገሪቱ ውስጥ ያሉ ክልሎች። ይኸው ሰሜ አንድ ክልል፣ ሁለት ክልል፣ 3 4 5 6 እያለ ዞኖችን ይከፋፍልልናል ማለት ነው። እንደምታዩት አዲስ አበባ የራሱን፣ አፋር፣ አማራ፣ ቤኒሻንጉል፣ ድሬዳዋ፣ ጋምቤላ፣ ሀረሬ፣ ኦሮሚያ፣ ሳውዝ ናሽናሊቲ፣ ሲዳማ፣ ሶማሌ፣ ሳውዝ ዌስት ኢትዮጵያ፣ ደግሞ ደቡብ ምዕራብ ኢትዮጵያ የሚባለው አሁን አዲሱ የተቋቋመው ትግራይ እያለ ምኖችን ክላሲፋይ አድርጎ ያመጣልናል ማለት ነው። ክልሎችን በዚህ መልኩ ካታጎራይዝ አድርጎ ያመጣልናል ማለት ነው። ለምሳሌ ሲንግል ሲምቦል ኦር ፊቸር ዘ ሴም አድርጎ ዩኒክ ቫልዩ ቤዝድ ኦን ካታጎሪስ፣ ለምሳሌ በወረዳ ኔም ሊሆን ይችላል፣ በዞን ኔም እንቀበላለን። በዞን ኔም፣ ሪጅን ኔም and the like and use type and the like እንደዚህ በእነዚህ በመጠቀም እናደርጋለን። ግራጁዌትድ ከለር ሲምቦል ኖሜሪክ ቫልዩ ለምሳሌ ቅድም እንዳልኳችሁ ኳንቲቲቭ ዴታ ከሆነ ዴታው ወይም ደግሞ ያለው መረጃ ኖሜሪክ ከሆነ እሱንም አድርጋችሁ መሄድ ትችላላችሁ። ለምሳሌ ኳንቲቲስ ብላችሁ ግራጁዌትድ ሲምቦልስ ትባረኩና በምኑ በሼፕ ኤሪያ አድርጋችሁ እንትን ልትሉ ትችላላችሁ። ለስንት ክላሲፋይ ነምበር ኦፍ ክላሱ ለ5 ለ6 ልታደርጉ ትችላላችሁ። ኢንዲፔንድ እንደሆነ እንደተባላችሁት እንደታዘዛችሁት እንደየ ኦብጀክቲቫችሁ ማለት ነው። አሁን እያንዳንዱ ትልቅ ዶት አለው ማለት ያ ጂኦግራፊካል ኤክስተንቱ ብዙ ነው ማለት ነው። ትንሽ ዶት አለችው ማለት ደግሞ ጂኦግራፊካል ኤክስተንቱ ወይም ደግሞ ቶታል ኤሪያው ትንሽ ነው ማለት ነው። እሱንን ማሳየት ይቻላል። የምንድን ነው ፕሮፖርሽናል ሲምቦልስ ይችን በመጠቀም አሁንም እሱን ማድረግ ትችላላችሁ። በሼፕ ኤሪያ አፕላይ ኦኬ ብትሉት እንደምታዩት በዚህ አግባብ ያመጣላችኋል ማለት ነው። በግራጁዌትድ ከለር ዶት ዴንሲቲ ልታደርጉ ትችላላችሁ። ግራጁዌትድ ከለር በግራጁዌትድ ከለር ኤሪያውን ብለን ለ5 ካታጎራይዝ አድርገው ያመጣል። አስር እንደዚህ መልኩ ያመጣልናል ማለት ነው። እንደምታዩት አሁን በጣም ደመቅ ያለው ኤሪያ፣ ይሄ ደመቅ ያለው አካባቢ በጣም በኤሪያ ሰፊ ቦታ የያዘ ነው። ወይራስ በጣም ፈዘዝ ያለ ወደ ቢጫ ነገር የመጣው ደግሞ ማለት ጂኦግራፊካል ኤሪያው በጣም ትንሽ የሆነ አካባቢ ነው ማለት ነው። ስለዚህ በዚህ መልኩ ማድረግ ይቻላል፣ ካታጎራይዝ ማድረግ ይቻላል ማለት ነው። ይሄ ነው ሲምቦሎጂ። ይህን ካደረግን በላይ ከስተማይዚንግ ሲምቦሎጂ ያው ቅድም እንዳልኳችሁ ከስተማይዝ ማድረግ ይቻላል። የተለያዩ መንገዶች ከለር ራምፑን በመጠቀም ክላሲፋይ ቫልዩ ለምሳሌ ናቹራል ብሬክ በመጠቀም ኢኳል ኢንተርቫል ኳንታይል ሌጀንድ አጀስት ትራንስፓረንሲ እንዳውት ላይንን በማስተካከል እዚህ ጋር የሰራናቸው ነገሮች አሉ አይደል? እችንን ክሊክ እያደረግን ሌላ ከለር ልናደርግለት እንችላለን።
በእነዚህ መልኩ ምን ማድረግ ይቻላል? አጀስት ማድረግ ይቻላል። ያው እንደምታዩት አሁን እችንን እየነካው ማስተካከል ይቻላል ማለት ነው። በዚህ መልኩ ምን ማድረግ ይቻላል ማለት ነው? ከስተማይዝ እያደረኩት ነው። እነዚህን በመጠቀም ናቹራል ብሬክ፣ ኢኳል ኢንተርቫል፣ ኳንታይል እዚህ ጋር መተን ፕሮፐርቲ ሲምቦሎጂ እንገባና እዚች ጋር ክላሲፋይ የምትላለች ይህንን ክሊክ በማድረግ ሜትዶች አሉ። ክላሲፊኬሽን ሜትድ ማኑዋል አለ። ጀስት በእኛ ማኑዋል የምናሳጅስ የምናደርገው ኢኳል ኢንተርቫል በመጠቀም ዲፋይን ኢንተርቫል፣ ኳንታይል፣ ናቹራል ብሬክ እነዚህ ሁሉ የራሳቸው አድቫንቴጅ ዲስአድቫንቴጅ ነው። አይ ቲንክ ዩ ናው ኢን ዲቴል ኢን ዮር ቲዮሬቲካል ሴሽን ምን አይነት ዳታ ስንፈልግ ነው፣ ዳታችን ምን አይነት ኔቸር ሲኖረው ነው ምን መጠቀም ያለብን የሚሉ ጉዳዮች አሉ። በዛ አግባብ የሚጨርሱት ይሆናል። ስለዚህ በዚህ መልኩ ምን ማድረግ ቻልን ማለት ነው? ሲምቦላይዝ ማድረግ ሲምቦላይዝ የተደረገውን ከስተማይዝ ማድረግ ቻልን ማለት ነው። እሺ እንግዲህ ወደ ተግባር ስንመጣ የምትሰሩት ስራ ምንድነው? ጀስት ሎድ ሼፕ ፋይል ዊዝ ሪኳየርድ አትሪቢዩት ዴታ ወረዳና ሎድ አድርገናል። ዜን ሪፕሮጀክት ቱ ዘ ሎካል ዩቲኤም ዞን ወረጅ ወደ 1980 ዩቲኤም ዞን 37 ወደዚህ መቀየር ይኖርባቸዋል። ቀይረናል። ሌብል ባይ ኔም ኦር ፖፑሌሽን ሊሆን ይችላል። ሌት ሴይ ባይ ወረዳ ኔም በዚህ ሌብል ማለት ወረዳ ኔም ማድረግ ይጠበቅባቸዋል። ኤክስትራክት አዊ ዞን ወረዳ ኤክስትራክት ማድረግ አፕላይ ካታጎራይዝድ ሲምቦሎጂ ዩዚንግ ግራጁዌትድ ከለር ፎር አዊ ዞን ወረዳ የዚህን ግራጁዌትድ ሲምቦል በመጠቀም ቫልዩ ፊልድን ቫልዩ ፊልድ ማንን በመጠቀም ኤሪያን ቫልዩ ፊልድ ኢኳል ቱ ኤሪያን በመጠቀም ታደርጋላችሁ ማለት ነው። አፍተር ኦል ዌል ፎርማትድ የሆነ ማፕ ዊዝ ኮሬክት ፕሮጀክሽን ሌብል ለየንዳንድ አዘር ሪኳየርድ ማፕ ኤለመንትስ እሱንን ማድረግ ይጠበቅባቸዋል። ስለዚህ እኛ የተባልነው ኮርዲኔት ሲስተሙን አስተካክለናል። ከዚህ ውስጥ ማንን ኤክስትራክት አድርጎ ተብለናል? አዊዙ። ስለዚህ ምን ማድረግ ይጠበቅብናል? ፊቸሮችን ሰሌክት ማድረግ ሰሌክት ባይ አትሪቢዩት ዜን ኢኤንኤም ዚስ ዋን ችንን አፕላይ ኦኬ ማለት በዚህ መልኩ ሃይላይት አደረግን። ከዚህ ውስጥ ራይት ክሊክ አድርገን ዴታ ኤክስፖርት ዴታ ብለን ማንን ማምጣት አዊዞን ብለን እዚህ ጋር እንመጣና አዊዞን ዳብል ዜድ ላድርግባት አዊዞን ሴቭ ይመጣል። ኦኬ ቀጥታ ኤክስትራክት ሆና ትመጣለች ማለት ነው። አዊዞን እንደምታዩት አዊዞን መጣለኝ። ይህን ካደረግን በላይ ማን ይቀራል ማለት ነው? አዊዞን ይቀራልናል ማለት ነው። ከዛ ይህን ካደረግን በላይ ምን አድርጉ ነው የሚለን? ኤክስትራክት አዊዞንን ኤክስትራክት አድርገን አፕላይ ካታጎራይዝድ ሲምቦሎጂ ዩዚንግ ግራጁዌትድ ሲምቦል ወይም ግራጁዌትድ ከለር በመጠቀም ምን አድርጉት የተባልነው ሲምቦሎጂ አድርጉት የተባልነው። ሌብል ባይ ወረዳ ኔም ያው ሁለተኛው ስራ ነው። ይህን ሌብል ማድረግ ነው። እንደምታዩት በዚህ መልኩ ጃዊ ዳንግላ ምናምን ብሎ ሌብል አድርጎናል። ይህን ሲምቦላይዝ አድርጉት ነው የተባልነው። ፕሮፐርቲ ሲምቦሎጂ ላይ ትገቡና ካታጎራይዝ ነው ኳንቲቲስ ጀስ ግራጁዌት ምንድን ነው ምን ሲምቦል ተጠቀሙ ነው የተባልነው? ሲምቦሎጂ ዩዚንግ ግራጁዌትድ ከለር በመጠቀም ግራጁዌትድ ከለር ተጠቀሙ። ቫልዩ ፊልዱን ኤሪያ አድርጉት ነው የተባልነው። ለስንት ካታጎሪ ነው የተቀበልነው? እስኪ ግራጁዌትድ ከለር ፎር አዊዞን ወረዳ to 5 categories categories ለእነዚህ ክፈሉት ተብላችኋል። ካታጎሪስ ለእነዚህ ክፈሉት ነው የተባለው ለአምስት ካታጎሪ። አሁን እዚህ ጋር ነምበር ኦፍ ክላሱን 4 ከተባላችሁ 4 5 ከተባላችሁ 5 ታደርጉታላችሁ። ዜን እቺን ካደረግን በላይ አፕላይ ኦኬ ስትሉት በዚህ መልኩ ያመጣላችሁ። አሁን እዚህ ጋር እንደምታዩት በጣም ብዙ ኤሪያ የሚሸፍነው ማነው? ጃዊና ጓንጓ ይሆናል ማለት ነው። ከተማዎች እነዚህ ዚገም ከተማ እዚች ያለች ቻግኒ፣ ዳንግላ
እዚህ ጋር ፈንድቃ የምትባለው አየው የወረዳ ከተማ ይች። እነዚህ በጣም ትንንሽ ቦታዎች ናቸው ማለት ነው። በዚህ መልኩ ምን ማድረግ ይቻላል ማለት ነው? ሲምቦላይዝ ማድረግ ይቻላል ማለት ነው። ሲምቦላይዝ ማድረግ ይቻላል። መጨረሻ ላይ ዌል ፎርማትድ የሆነ ማፕ አዘጋጁ ተብለናል። ዌል ፎርማትድ ማፕ ዊዝ ኮሬክት ፕሮጀክሽን ሌብል ሌጀንድ ኤንድ አዘር ማፕ ኢለመንት ምንለው። ስለዚህ ከዳታ ቪው ወደ ላይ አውት ቪው ስዊች እናደርጋለን። በዚህ መልኩ እዛ ማፕ ኢለመንቶችን እናስገባለን። እናስገባለን። ካርታ የራሱ የሆነ ታይትል ይኖረዋል። ታይትል ኤሪያ ቤዝድ ማፕ ኦፍ አዌይ ዞን እንዲያርገን እንቀይራለን። ዞን ቶሪ ይህንንም እናረጋታለን። እንደተለመደው እናስተካክላለን ማለት ነው። እዚህ ጋር እንዲህ እናደርግና ብሬውኪ በዚህ መልኩ እናስገባለን። ሰሜን አቅጣጫ የሌለው ካርታ ሊሆን አይችልም። አንዱን የሰሜን አቅጣጫ ጠቋሚ እናስገባለን ማለት ነው። ስኬል ያስፈልገዋል። አንዱን የስኬል ባር ምልክት እዚህ ጋር እንመጣለን። ነምበርስ ኤንድ ማርክስ የመጀመሪያ መጨረሻ ፎርማት ኒው ሮማን ቦልድ እዚህ እንመጣለን። እስኪ ኪሎሜትርስ ኬኤምኤስ ኪሎሜትርስ ማለት ነው። ይህን ካደረግን በላይ ፕራይዝ ኦኬ ሲመጣ ነው። ኦኬ በዚህ መልኩ እናስገባለን ማለት ነው። የዚህ ምን ያስፈልገዋል? ግሪድ ያስፈልገዋል። ግሪድ ኒው ግሪድ ግራቲኩል አሁን እዚህ ጋር ነው። ፕሮጀክተር ኮኦርዲኔት ሲስተም ከሆነ ምናምን ከሆነ የምንለው ይሄን እናደርገው እኛ ጋር 30 ብናደርገው ብዬ ነው። ኢንተርቫል የምንለው ምንድን ነው? እዚህ ጋርም 30 ይህንን እናጠፋታለን። እዚህ መጥተን ይህንን አክቲቭ እናደርግና በዚህ መልኩ እንሰራለን ማለት ነው። ግሪዱ ገብቷል፣ ግን ኢዝ ኖት ሪደብል አት ኦል ተነባቢ አይደለም። ማድረግ ይጠበቅባቸውን ዩኒት ቱ ሪአጀስት ኤንድ ከስተማይዝ አት ሪደብል ስኬል ማለት ከስተማይዝ ማድረግ ይጠበቅባቸዋል። እናደርጋለን ቦልድ እችን እናደርጋለን። አሁን ይታያል። አይ ቲንክ ይታይ አይደለም። ፕሮፐርቲ 6 ነው 12 ላይ 14 ይታያል። በዚህ መልኩ አስገባን ማለት ነው። ኔት ላይ እናስገባለን። አፕሌሰን ኤለመንትስ ይሆናል ማለት ነው። አፍተር ኦል ካርታው የሚኖረው እይታ ምን ይሆናል ማለት ነው? ኮኦርዲኔት ሲስተሙን ማስተካከልና የዚህን የፍሬሙን ኮኦርዲኔት ሲስተም እናስተካክልለታለን። የኮኦርዲኔት ሲስተም ይህን ነው የምናደርገው። ቲም ኖርዝ ሄmisፌር ዞን 37 ኖርዝ እናደርጋታለን ማለት ነው።
እችን አፕላይ ኦኬ። አሁን እዚህ ጋር ኢንሰርት ኮኦርዲኔት ሲስተም ምንለው በዚህ መልኩ ኮኦርዲኔት ሲስተም ይገባል ማለት ነው። እዚህ ድረስ አስፈልግ ላየር ፕሮፐርቲ ኔም እዚህ ጋር እችን እንች ብናረጋት ትታያለች ማለት ነው። ኮኦርዲኔት ሲስተም ኦሪጂን ያደርገና የጆን ዞን 37 ኖርስ እችት ኮኦርዲኔት ሲስተሙ ይሄ ይሆናል ማለት ነው። እችት ይህን አድርገን ፕሪቪው ብንለው ፕሪንት ፕሪቪው ብንለው ታችን መጨረሻ ላይ ይህ አይነት ነገር ይኖረዋል ማለት ነው። ዊዞን ሼፕ ኤሪያ በዚህ መልኩ የሚያሳይ ካርታ ሰራን ማለት ነው። በዚህ መልኩ ካደረግን በላይ ታይም ኒው ሮማን አፕላይ ኦኬ በዚህ መልኩ ያመጣልናል ማለት ነው። ያንቺንን ፋይል ኤክስፖርት ብለን ማድረግ ይቻላል፣ ሴቭ ማድረግ ይቻላል ማለት ነው። እዚህ ጋር ብንመጣ የሚኖረን ካርታ እቺ ማለት ነች። ይኖራል ማለት ነው። ስለዚህ ኤክሰርሳይዝ ዋን በተመለከተ የሰራችሁት ነገር በሙሉ ይሄ ነው ማለት ነው። ይሄ ነው ማለት ነው። ስለዚህ ሌላ የተለየ ነገር የለውም። በዚህ መልኩ ዌል ፎርማትድ የሆነ ማፕ ይኖራል። ስለዚህ ኤክስፖርት ለማድረግ ጀስት አሁን የተከተልኩትን ሂደት ተከትላችሁ ኤክስፖርት አድርጋችሁ በዚህ መልኩ ማምጣት ነው ነገር ነው። ፎቶ ላይ አውት ቪው፣ ኢንሰርት ማፕ ፍሬም እነዚህን ታስገባላችሁ። ዜን ሼር ኤክስፖርት ላይውት ዊዝ ዲፈረንት ፎርማት በፒዲኤፍ ሊሆን ይችላል፣ በጄፒጂ ሊሆን ይችላል። ዲፔንዲንግ ነው። መጨረሻ ላይ እንደዚህ አይነት ሪዛልት ይኖራችኋል። ሰመሪ ቤስት ፕራክቲስ ኦልዌይስ ኮንፊርም ኤንድ ዩኒፋይ ፕሮጀክሽን ኮኦርዲኔት ሪፈረንስ ሲስተሙን ተመሳሳይ ማድረግ መቻል አለባቸው። ሌቭሉን የነሰሪ ፊቸርስ አት ሪደብል ስኬል ማድረግ ይጠበቅባቸዋል። ሹዝ ክሊር የሆነ ኢኒሼቲቭ የሆነ ሲምቦሎጂ ያስፈልገዋል። ዶክመንት ማፕ ኤለመንትስ ክሊርሊ ለምሳሌ ሌጀንድ ታይትል ሶርስ ምናምን የሚሉ ኢንፎርሜሽኖችን ታዘጋጁና መጨረሻ ላይ እንደዚህ አይነት ካርታ ፕሮዲውስ ታደርጋላችሁ ማለት ነው። ስለዚህ የመጨረሻ ስራችሁ የሚሆነው ይሄንን ማለት ነው። በዚህ መልኩ ኤክስፖርት አደረጋችሁት ማለት ነው። በዚህ መልኩ ኤክስፖርት አደረጋችሁት ማለት ነው። ስለዚህ ይሄን ነው ዛሬ የመጀመሪያው ቻፕተር የሚያተኩረው። የሁለተኛው ቻፕተር ቀጥታ የሚሄደው ወደ ምንድን ነው? ጀስት ወደ ስፓሻል ኤንድ አትሪቢዩት ዳታ ኤዲቲንግ ወደሚል ነው። ኋላ የምናየው ይሆናል። ይበቃናል ማለት ነው።